ሰላም ጤና ይስጥልኝ ዘላለም ነኝ ከዞላ ኤጁኬሽን። በዛሬ ቪዲዮአችን ደግሞ ሪሰርች ፕሮፖዛል እንዴት መስራት እንችላለን፣ ኮንቴንቶቹ ምንድናቸው የሚለውን እናያለን ማለት ነው። አሁን ምንድነው በቃ ጨዋታው ማንበብ ላይ ነው። የሆነ ፔፐር ታወርዳላችሁ፣ ከሱ የሆነ ስትራክቸር ታያላችሁ፣ ከዛ አይዲያውን እንዴት ፎርሙሌት እንደሚደረግ ታያላችሁ ኤክሴትራ። ስለዚህ ብዙ ፔፐሮች ባያችሁ ቁጥር ባነበባችሁ ቁጥር ምን ይሆናል ለእናንተ ግብአት እየወሰዳችሁ ፔፐራችሁ በጣም አሪፍ እየሆነ ይሄዳል። ስለዚህ አሁኑ ነው ስፔሻሊ የአዲስ አበባ ዩኒቨርሲቲ ፔፐሮች እንዳለ አውርዳችሁ መማረግ አለባችሁ። እያንዳንዱን ነገር እንዴት እንደሚሰራ እንዴት እንደሆነ እንዴት ፎርሙሌት እንደሚደረግ ኤክሴትራ አሁን ከምናወራው ጋር ያቀናጃችሁ ብታዩት በጣም አሪፍ ይሆንላችኋል ማለት ነው። ወደ ቻፕተር 2 እንመጣለን። ቻፕተር 2 ላይ ሪቪው ኦፍ ሪሌትድ ሊትሬቸር ወይ ሊትሬቸር ሪቪው እንለዋለን። ሰው ሊትሬቸር ሪቪው ስፔሻል እንትን ዋናው በሁለት ነው የምንከፍለው፣ ቲዮሪቲካል እና ኢምፔሪካል የምንለው። ቲዮሪቲካል ሊትሬቸር ሪቪው የምንለው የቶፒካችንን ዲፊኒሽን ለምሳሌ እንትን ብናስቀምጥ ቫሪያብል ቢኖረን ለምሳሌ ኢንዲፔንደንት እና ዲፔንደንት ቫሪያብሎች ቢኖረን እያንዳንዱን ምን አደርጋለሁ ማለት ዲፋይን መደረግ አለባቸው። እዚህ ጋር እንትን ማለት እንትን ነው እየተባለ ኖርማል ዲፊኒሽን የምናስቀምጥበት ቦታ ቲዮሪቲካል ሊትሬቸር ሪቪው እንላለን። ስለዚህ እርሳችን ስለሚያወራው ነገር እያንዳንዱ ነገር ምን አደርጋለሁ ማለት ነው እዚህ ጋር ዲፋይን አደርጋለሁ። ከዛ የሚቀጥለው ደግሞ ኢምፔሪካል ሊትሬቸር ሪቪው የምንለው who does the work before። ስለዚህ ምንድነው ይሄኛው ማን የሰራው ከዚህ በፊት እንደዚህ አይነት ታይትል። ስለዚህ እንደዚህ አይነት ታይትል ላይ የተሰራ ኢትዮጵያ ላይ በተዋረድ ብታደርጉት አሪፍ ነው። ዓለም አቀፍ ታደርጉትና ከውጭ የተሰራ ፔፐር ከዛ አፍሪካ ላይ የተሰራ ፔፐር ከዛ ኢትዮጵያ ላይ የተሰራ ፔፐር ማለት ይችላልች፣ ወይ ደግሞ ኢትዮጵያ ላይ የተሰራ ፔፐር አፍሪካ ላይ የተሰራ ፔፐር ከዛ ወርልድ ዋይድ የተሰራ ፔፐር የሆነ ስትራክቸር ሲኖረው በጣም አሪፍ ነው የሚሆነው ፔፐራችሁ። ስለዚህ ልክ እንትንም ላይ ቻፕተር 1 ባክግራውንድ ኦፍ ዘ ስተዲ ላይም ስትራክቸር ስጡት። ዝም ብሎ ዝብርቅ ያለ አይዲያ ሳይሆን የሆነ ከሆነ ቦታ ተነስታችሁ ወደ ሆነ መምጣት አለባችሁ። ከትልቅ ተነስታችሁ ወደ ትንሽ ወይ ከትንሽ ወደ ትልቅ እያደረጋችሁ ማለት ላይ ካሁን እንዳልነው ከኢትዮጵያ ወደ ዓለም መሄድ እችላለሁ ወይ ደግሞ ከዓለም ወደ ኢትዮጵያ መውረድ እችላለሁ ማለት ነው። አሁን እዚህ ጋር ሳወራ ማለት ነው ኢምፔሪካል ላይ። ስለዚህ ኢምፔሪካል ላይ ኢትዮጵያ ላይ ምን ተሰራ፣ አፍሪካ ላይ ምን ተሰራ፣ ከዛ ደግሞ የተለያየ ሌሎች ዓለሞች ላይ ምን ተሰራ የሚለውን ማስቀመጥ እችላለሁ ማለት ነው። አሪፍ ስትራክቸር ይሆንልኛል። ስለዚህ ኢምፔሪካል ሊትሬቸር ሪቪው የምንለው ማን በዚህ ታይትል ላይ በእናንተ በጣም በሚቀርብ ታይትል ላይ ምን ሰራ ምን አመጣ የሚለውን እናስቀምጣለን ማለት ነው። ከዛ ደግሞ ከቻላችሁ እዚሁ ኢምፔሪካል ላይ መጨረሻ ላይ ሌሎቹ ምን እንደሰሩ ካሳያችሁ በኋላ ከዛ ደግሞ የእናንተ ወርክ ደግሞ ከነሱ በምንድን ነው የሚለየው የሚለውንም ብታስገቡበት በጣም ምርጥ የሆነ ፔፐር ይሆንላችኋል ማለት ነው። ከዛ ቀጥሎ ያለው ኮንሰፕቹዋል ፍሬምወርክ ነው። ስለዚህ እዚህ ኮንሰፕቹዋል ፍሬምወርክ ላይ የምንለው አጠቃላይ ፍሬምወርክ ነው የምንሰራው። ስለዚህ እዚህ ጋር በጣም ኢምፖርታንት የምንለው ላይክ ፔፐራችሁ ስትጀምሩ ከዚህ ብትጀምሩ ራሱ በጣም ምርጥ ነው የሚሆነው። ምንድነው ቫሪያብሎቼ ኮዝ ኤንድ ኢፌክት ከሆነ ማለት ነው ፔፐራችሁ ኮዝ ኤንድ ኢፌክት ከሆነ ምንድነው ቫሪያብል ከሚል መነሳት ራሱ አሪፍ ነው። ስለዚህ ቫሪያብሎቻችሁን ካወቃችሁ ከዛ በኋላ ሌላ ነገሩ በጣም ቀላል ነው። ከሱ ነው ሪሰርች ኩዌሽን የምታወጡት፣ ከሱ ነው ኦብጀክቲቭ የምታወጡት ኤክሴትራ። ስለዚህ ይሄ ኮንሰፕቹዋል ፍሬምወርክ የምንለው ስቴት ዘ ቫሪያብልስ ፎር ዘ ስተዲ። ስለዚህ ኢንዲፔንደንት እና ዲፔንደንት ቫሪያብሎችን የምገልጽበት ቦታ ነው ማለት ነው እዚህ ጋር። ስለዚህ በፒክቸር መልኩ በግራፍ ተጠቅሜ ማለት ነው ኢንዲፔንደንቶችን እና ዲፔንደንት ቫሪያብሎችን አስቀምጥበታለሁ ማለት ነው። ይሄ በጣም አሪፍ የሚባል የሊትሬቸር ሪቪው ላይ የምናስቀምጠው አሪፍ ናት። ቫሪያብሎችን ስለሚገልጽ በጣም ጥሩ የምትባል ፎከስ ማድረግ ያለባችሁ ቦታ ናት። ስለዚህ ቅድም ያልኳችሁ ለምሳሌ ኮንሰፕቹዋል ፍሬምወርክን እዚህ ጋር የሚከተው አድቫይዘሮች አሉ፣ እዚህ ጋር የሚከቱት ዶክተሮች ፕሮፌሰሮች አሉ ማለት ነው። ስለዚህ እዚህ ጋር ከተቱት የምትባሉ ከሆነ ኮንሰፕቹዋል ፍሬምወርክን አምጥታችሁ እዚህ ጋር ነው የምትከቱት ማለት። ስለዚህ እያንዳንዱን ስቴፕ የምትሄዱት ምንድነው ከአድቫይዘሮቻችሁ ጋር አድቫይዘራችሁ በሚላችሁ ነው የምትሄዱት ማለት ነው። በዚህ በኩል አድርጉ እያላችሁ ወደ ሌላ አትምጡ፣ በሚላችሁ ስሩ ማለት ነው። ስለዚህ ስትራክቸሩ እዚህ ጋር ይሁን የሚል ከሆነ እዚህ ጋር ታደርጉለታላችሁ፣ እዛ ጋር አምጡ ሲል እዛ ጋር ትወስዱለታላችሁ። ስለዚህ በአድቫይዘሮቻችሁ ተመሩ ማለት ነው። ስለዚህ ቻፕተር 2 ይሄን ይመስላል። ቻፕተር 3 ሪሰርች ሜቶዶሎጂ። ስለዚህ እንዴት ነው የምሰራው ምንድነው የማደርገው የሚለውን ደግሞ የሚገልጽበት ቦታ ነው። ስለዚህ ሲጀምር ዲስክሪፕሽን ኦፍ ዘ ስተዲ ኤሪያ። ስለዚህ አጠቃላይ ምንድነው የምሰራው የሚለውን የስተዲ ኤሪያን ዲስክራይብ አደርጋለሁ መጀመሪያ ላይ። ላይኖርም ይችላል፣ ኦፕሽናል ነው። ስለዚህ በሚሰጣችሁ ስትራክቸር ታደርጋላችሁ። ስትራክቸር ካልሰጣችሁ ግን አሁን ብትከተሉት እኔ የማወራው ነገር ብትከተሉ የሚገርም ፔፐር ይወጣዋል ማለት ነው። ስለዚህ እዚህ ጋር
ዲስክሪፕሽን ኦፍ ዘ ስተዲ ኤሪያ ምንድነው የምትሰሩት የሚለውን አጠቃላይ ያሰባችሁትን አይዲያችሁን እዚህ ጋር አጠር ባለ መልኩ ታስቀምጡታላችሁ። ሪሰርች ዲዛይን ምንድነው ምን ዲዛይን ነው ተጠቀሙት የሚለውን እዚህ ጋር ታስቀምጣላችሁ ማለት ነው። ይሄን ትንሽ የሚቀጥለው ስላይድ ላይ እናወራበታለን። ታርጌት ፖፑሌሽን ማን ናቸው የምትሰሩበት ቦታ ላይ ላይክ ፖፑሌሽኖቻችሁ ማን ናቸው። ለምሳሌ የሆነ ተቋም ተወስዱ ከሆነ ተቋሙ ላይ ያሉት እንዳለ ኤምፕሎይዎች ናቸው ወይስ ደግሞ የሆነ ያክሉ ነው ወስደው ኤክሴትራ የሚለውን ምንድናቸው። ለምሳሌ መስሪያ ቤቱን እየጠቀሳችሁ የሱ ሰራተኞች ምናምን ያላችሁ ታወራላችሁ ማለት ነው ታርጌት ፖፑሌሽን ላይ። ሳምፕሊንግ ሳይዝ ሳምፕሊንግ ቴክኒክ ሳምፕሊንግ ሳይዝ እና ሳምፕሊንግ ቴክኒክም በሚቀጥለው ስላይድ እናያለን። በጣም ኢምፖርታንት የሚባል ኮንሰፕት ያለውም እዚህ ጋር አሪፍ የሚባል ኮንሰፕት ያለው ነው እናወራበታለን በሚቀጥለው ስላይድ። ታይፕ ኤንድ ሶርስ ኦፍ ዳታ ስለዚህ ምን አይነት ታይፕ ነው ከዛ ደግሞ ሶርሱ ምንድነው የሚለውንም እናወራለን ስለ ዳታችን ማለት ነው እዚህኛው ላይ። ሜተድ ኦፍ ዳታ ኮሌክሽን ምን አይነት ሜተድ ነው የምንጠቀመው። ሜተድ ኦፍ ዳታ አናሊሲስ ምን አይነት ዳታ አናሊሲስ ነው የምንጠቀመው። ከዛ ደግሞ ቫሊዲቲ እና ሪላያቢሊቲ ያስቀምጣለሁ። ስለዚህ ቫሊዲቲ ምንድነው ለምሳሌ ኤስፔሲስ ላይ የምትሰሩ ከሆነ ቫሊዲቲውን መጠበቅ አለባችሁ። ስለዚህ ቫሊድ ሳይሆን ላይክ ለምሳሌ ምንድነው የሚሆነው መሰላችሁ ኤስፔሲስ ላይ ስታስገቡ የሆነ ኩዌሽን ለምሳሌ ይሄ ቫሊዲቲ የሚገናኘው ብዙ ጊዜ ከኩዌሽነር ጋር ነው። ስለዚህ ኩዌሽነር ዲቨሎፕ አረኩኝ ሰው ኩዌሽነር ዲቨሎፕ ሳረግ ዝም ብዬ ከራሴ ተነስቼ ከአይምሮ ተነስቼ በቃ ከማስበው ከዛም ባመጣው ምን ይሆናል ማለት ነው መጨረሻ ላይ አናሊሲስ ሳረገው አናሊሲስ ፌዝ ላይ ኤስፔሲስ ላይ ከተቻ አናሊሲስ ሰራለት የሆነ የሚያወዛግብ አይዲያ ያመጣል ማለት ነው። እኛ ከምንፈልገው ይሄ ታይትሌን ይገልጻል ብዬ ከማስበው ነገር ይወጣና ሌላ ዝብርቅ ያለ ነገር ያመጣል። ስለዚህ ምን መሆን አለበት ቫሊድ ማለት ከዚህ በፊት የተሞከረ ቢሆን ይመረጣል ማለት ነው። ምን ኩዌሽነሪ ዝም ብዬ ነው የምፈጥረው ሳይሆን ለምንድነው መሰላችሁ ሜጀር ማድረጉን አናቅም። ለምሳሌ እኔ የሆነ ኩዌሽነር ጻፍኩኝ እኔ በመሰለኝ መልኩ ከዛ ግን እሱ ከተበተነ በኋላ ሜጀር ያደርጋል አያደርግም የሚለው በጣም ኢስ ኮንፊውዚንግ ማለት ነው አይደል። ስለዚህ ምን መሆን አለበት ከሆነ ቦታ ላይ ከውጭ ፔፐር ሊሆን ይችላል ከኛ አገር ፔፐር ሊሆን ይችላል ከዚህ በፊት የተሰራ እሱ ኦልሬዲ ሜጀር ስላደረገ ማለት ነው እሱን ተጠቅም ያለው ብዬ ምን ማድረግ እችላለሁ ስቴት ማድረግ እችላለሁ። ስለዚህ እንደሱ አይነት ነገር ማውራበት ምን እንለዋለን ቫሊዲቲ እንለዋለን። ከዛ ሪላያቢሊቲ አለ። ሪላያቢሊቲ ደግሞ ዳታ ሪላያብል ነው ወይ የሚለውን እዚህ ጋር አስቀምጣለሁ ማለት ነው። ስለዚህ ሪላያቢሊቲው ምን አደርጋለሁ እያንዳንዱን ቫሪያብሎቼን ምን አደርጋለሁ ማለት ነው እያንዳንዱን ምን ይሆናል ኩዌሽነር ዲቨሎፕ የሚደረገው በቫሪያብል መሰረት ነው። ስለዚህ ቫሪያብል መሰረት ኩዌሽነር ዲቨሎፕ የሚደረግ ከሆነ እያንዳንዱን ቫሪያብሎች ምን አደርጋለሁ ማለት ነው ሪላያቢሊቲያቸውን ቼክ አደርጋለሁ በኤስፔሲስ ማለት ነው። ከዛ በኋላ ሪላያብል ናቸው አይደለም የሚለውን ምን አደርጋለሁ ማለት ነው ፔፐር ላይ ስቴት አደርጋለሁ ማለት ነው። ይሄኛው ምን ይሆናል መሰላችሁ አሁን ለፕሮፖዛል ስለሆነ ምንድነው የምታደርጉት እንትን ላለው ቼክ እያንዳንዶቹ እንትኖች ኩዌሽኖች ቼክ እንደሚደረጉ ዊል ቢ ያላችሁ ታስቀምጣላችሁ ማለት ነው። በኋላ ላይ ግን ፔፐራችሁ ሲያልቅ ግን ምንድነው የምታደርጉት ልክ ዳታውን ከኤስፔሲስ ላይ ከተታችሁት በኋላ ሪላያቢሊቲ ቴስት የራሱ ሜተድ አለው ኤስፔሲስ ላይ። ስለዚህ እሷን ሄዳችሁ ምን ታደርጋላችሁ ቼክ ተሰሩትና ሪላያቢሊቲውን ከዛ በኋላ በትክክል መሆኑን በቴብል መልኩ አስቀምጣችሁ የእያንዳንዱ ቫሪያብል ሪላያብል መሆናቸውን እያንዳንዱን ቫሪያብል ኩዌሽኖች ማለት ነው ታስቀምጣላችሁ። ስለዚህ አሁን ግን ለፕሮፖዛል ስለሆነ ሪላያቢሊቲውን ቼክ እንደምታደርጉ ዊል ቢ የሚል ነገር ትጽፋላችሁ ማለት ነው። ወደ ሪሰርች ዲዛይናችን መጣን። ሪሰርች ዲዛይን ሚኒንግ ኦፍ ሪሰርች ዲዛይን ስለ ሚኒንጉ እናያለን። ዲፋይኒንግ the research problem is the preparation of the design of the research project። ስለዚህ ሪሰርች ዲዛይን እንለዋለን። ስለዚህ መጀመሪያ ምንድነው ሪሰርች ሲባል የሆነ ፕሮብሌም ከሌለ ሪሰርች የለም። ስለዚህ ሪሰርች የሚዘጋጀው ለምንድነው የሆነ ጋፕ ለመሙላት ነው። ስለዚህ ያንን ጋፕ ለመሙላት ምን መሆን አለበት ፕሮብሌም መኖር አለበት አይደል። የሆነ ነገር ለመሙላት ምንድነው የተቀደደ ነገር ለመስፋት ምንድነው የተቀደደ ነገር መኖር አለበት ማለት ነው። ስለዚህ ሪሰርች የምንሰራው የሆነ ፕሮብሌም ለመድፈን ነው። ስለዚህ ምን አለ ማለት ነው ፕሮብሌም አለ። ስለዚህ ዲፋይኒንግ the research problem ሪሰርች ፕሮግራማችንን ዲፋይን ማድረግ is the preparation of the design of the research project። ስለዚህ ዲፋይን ማድረጉ ፕሮብሌሙን ምንድነው የሪሰርች ዲዛይንን ምንድን ማድረግ ነው ማለት ነው ፕሪፔር ማድረግ ነው። the conceptual structure within which research is conducted። ስለዚህ እንደ conceptual structure ይታያል። ምንድነው ብሉፕሪንትም ነው። ለምን for the collection ለኮሌክት ለማድረግ ለሜጀር ለማድረግ
አናላይሲስ ለማድረግ አናላይሲስችን ለመስራት እንደ ፍሬምወርክ ፎር ኮንዳክት ሪሰርች ፕሮጀክት ልናየው እንችላለን ማለት ነው። ምንን ሪሰርች ዲዛይንን it includes an outline of what the researcher will do from writing the hypothesis and its operational implication to the final access of data። ስለዚህ ምንድነው እያንዳንዱን አውትላይን ምን ያደርጋል ማለት ነው ያስቀምጣል ማለት ነው ምን እንደሚሰራ ማለት ነው። ሪሰርች ዲዛይን ምን ላይ ያተኩራል የሚለውና ያለን የመጀመሪያው what is the study about study ስለምንድን ነው የሚለውን ያያል። why is the study being made ለምንድን ነው ይሄ ስተዲ የሚሰራው። why will the study be carried out ለምንድን ነው carried out የሚሆነው ስተዲ what type of data is required ምን አይነት ዳታ ይፈልጋል። ይሄ ሪሰርች በጣም ሪሰርች ላይ ዳታ በጣም very important ማለት ነው። without data ሪሰርች መስራት ስለማይቻል ዳታ በጣም አሪፍ በሆነ ቁጥር የሪሰርች ኳሊቲያችን በኋላ ላይ የምናመጣው አውትፑት ኤክሴትራ በጣም አሪፍ ስለሚሆን ዳታችን ምን አይነት ታይፕ መሆኑን ምናምን ማወቃችን በጣም ኢምፖርታንት ነው ማለት ነው። where can the required data be found ስለዚህ ምንድነው required data የሚባለው የት ነው የሚገኘው የሚለውን ያስቀምጣል ማለት ነው። what period of time will the study include ምን አይነት period of time ነው include የሚያደርገው። ስለዚህ ይሄ period of time ማለት በኋላ ታይም ላይ የምታስቀምጡት እናንተ ፕሮፖዛላችሁ ላይ ከምን ተነስቶ ለምሳሌ 4 ወር ቢሰጣችሁ በ4 ወር ፍሬም ነው የምትሰሩት። 6 ወር ቢሰጣችሁ በ6 ወር ፍሬም። ስለዚህ ምንድነው የምታደርጉት አሁን ታይትል ካስገባችሁ ለምሳሌ ታይትል ካስገባችሁ ፕሮፖዛላችሁ ለምሳሌ ታይትል ምንድነው የሚሆነው አድቫይዘር ይመደብላችኋል። ከዛ አድቫይዘሩ አንድ ቀን ይጠራችሁና ጎ ይላችኋል ወይ ደግሞ ያስገባችሁ ታይትል ሊቀይረው ይችላል ሞዲፋይ ሊደረግ ይችላል ኤክሴትራ። ከዛ በኋላ ምን ይሆናል ጀምሩ ስትባሉ ከዛች ታይም ጀምራችሁ ለዲፌንስ የሚሰጣችሁ ዲፌንስ በዚህ ነው ዲፌንስ የምታደርጉት በዚህ ቀን ነው ተብሎ የሚቀመጥላችሁ አለ። ስለዚህ እስከሱ ድረስ ምን ታደርጋላችሁ ማለት ነው ታይም ፍሬም ትሰሩለታላችሁ ለቴሲሳችሁ ማለት ነው። እሱን ፕሮፖዛላችሁ ላይ ታይም የሚለው ላይ የምታስቀምጡት ይሆናል ማለት ነው ታይም ፍሬማችሁ ማለት ነው። what would be the sample design ሳምፕል ዲዛይኑ ምን አይነት ነው የሚለውን ይቀመጣል። what technique of data collection will be used ምን አይነት ዳታ ኮሌክሽን እጠቀማለሁ የሚለውን አስቀምጣለሁ። how will the data be analyzed እንዴት ነው ዳታ አናላይዝ የሚደረገው የሚለውን አስቀምጣለሁ። in what style will the report be prepared ስለዚህ በምን አይነት ስታይል ነው ሪፖርት prepared የሚሆነው። ስለዚህ ስታይል ሚንስ ምንድነው አሁን APA ነው እናንተ በተጠቀሙት አይደል በAPA 6 ኤዲሽን ስታይሉ ማለት ነው። it's a plan ስለዚህ ሪሰርች ዲዛይን የምንለው it's a plan that specifies the source and types of information relevant to the research problem. There is a strategy specifying which approach will be used for gathering and analyzing the data. It is also include the time and cost budget since most studies are done under these two considerations. አጠቃላይ ቅድም ያወራነው ነገሮች ከመጀመሪያ እስከ መጨረሻ ያለውን ፕሮሰስ ምን ያደርጋል ማለት ነው ያስቀምጥልኛል። ስለዚህ ሪሰርች ዲዛይን የምንለው ሙሉ ለሙሉ ምን እንደምንጠቀም ምን እንደምናደርግ እንዴት እንደምንሰራ ምናስቀምጥበት ነው ማለት ነው። ሪሰርች ዲዛይን መሳስሊስ ኮንቴን ስለዚህ ሪሰርች ዲዛይን የምንለው በትንሹ ኮንቴን ወይ ደግሞ ማካተት ያለበት ነገሮች the first one is a clear statement of the research problem ስለዚህ ምንድነው በትክክል ምን ማድረግ አለባችሁ የሆነ ቀደም እንዳልነው ምንድነው የተቀደደ ነገር ሳይኖር መስፋት የለም ተባብለናል። ስለዚህ የተቀደደውን ነገር ምን ማድረግ አለብኝ በትክክል ዲፋይን ማድረግ አለብኝ። ስለዚህ ሪሰርች ፕሮብሌም በትክክል ዲፋይን ሳይደረግ ሌላ ነገር ማድረግ አልችልም። ስለዚህ ምንድነው ጋፑ የሚለውን በጣም ከርሳችሁ ጋር ጋችሁ መስራት ይጠበቅባችኋል ማለት። ስለዚህ ስቴትመንት ኦፍ ዘ ፕሮብሌም የምትለው ቅድም ያየናት ቻፕተር 1 ላይ እዛ ጋር የምትጠቀስናት ማለት። ስለዚህ በጣም ክሊር የሆነ ጋፕ ሊኖራችሁ ይገባል። እንደዚህ ነው ለምሳሌ ውጭ ተሰርቷል ከዛ ግን እኛ ጋር አልተሞከረም ትሉታላችሁ መጨረሻ ላይ። ከዛ ደግሞ የሆነ ኦብጀክቲቭ ትፈልጉና አዲስ ኦብጀክቲቭ እነሱ ያዩበት በእንደዚህ አይነት መልኩ ነው እኔ ደግሞ ያየሁት በእንደዚህ አይነት መልኩ ነው ምናምን እያላችሁ ምን ታደርጋላችሁ ማለት ነው ታስቀምጡታላችሁ። ስለዚህ ሪሰርች ፕሮብሌማችሁን ታስቀምጣላችሁ። ስለዚህ ጋፕ ስታስቀምጡ ምን ታደርጋላችሁ ዲፋይን ታደርጋላችሁ ብዙ ነገር። ለምሳሌ የሆነ ጋፕ ካለ ለምሳሌ ስለ ኢንዱስትሪ ዝቃጭ ብናወራ ለምሳሌ የኢንዱስትሪ ዝቃጭ ስለ ኢንዱስትሪ ዝቃጭ ለምሳሌ ፖሊሽን ምናምን ብታወሩ ፖሊዩት እያደረገው ነው መሬቱን አገሩን ምናምን ብላችሁ ብታስቡ ሰስቴናቢሊቲ ማለት ነው። ከዛ ምንድነው የምታደርጉት እንደዚህ ያክል ዝቃጭ እየተደፋ ነው ከዛ ይሄ ደግሞ በጣም ብዙ ነገር አፌክት እያደረገ ነው። ስለዚህ አፌክት ማድረጉን ምንድነው ሪሰርች ላይ ዝም ብላችሁ አይዲያ ብቻ አትጻፉ። ምንድነው የምታደርጉት ከሆነ ቦታ ታመጡና ሳይት ነው የምታደርጉት ማለት ሪፈረንስ ታስቀምጡለታላችሁ። ስለዚህ ምንድነው የምታደርጉት የሆነ ዳታ ታመጣላችሁ። ለምሳሌ እንደዚህ በዚህ አመት ለምሳሌ ከኢንዱስትሪ በወጣ ዝቃጭ ይሄን ያክል መሬት ተጎዳ የሚል ጥናት ብታገኙ እሱን አምጥታችሁ
ምን ታደርጋላችሁ መጎዳቱን ታስቀምጣላችሁ ስለዚህ ምንድነው ፕሮብሌም አገኛችሁ ስለዚህ ያን ፕሮብሌም ለመፍታት እናንተ ምን ታደርጋላችሁ የሆነ ኦብጀክቲቮች አስቀምጣችሁ ለማጥናት ማለት ነው እንደዚህ የሚል ከስር አስቀምጣለሁ ማለት ስለዚህ ከልክ ይሄኛውም ልክ ቀደም እንዳወራ ነው ከትላልቅ ሀገሮች ትጀምራላችሁ ከዛ ወደ ዲቨሎፕመንት ይሄ ወደ ታዳጊ ሀገሮች እናስቀምጣለን ከዛ በኋላ ደግሞ ወደ እኛ ማምጣት እንችላለን ማለት ነው እንደዛ አድርጋችሁ ስትራክቸር አድርጋችሁ ማስቀመጥ ትችላላችሁ ስለዚህ በጣም ክሊር መሆን አለበት ማለት ነው ስቴትመንት ኦፍ ፕሮብሌማችን procedures and technique to be used for gathering information ስለዚህ ፕሮሲጀር እና ቴክኒክ ኢንፎርሜሽን ጋዘር ለማድረግ ማስቀመጥ አለብኝ በእንዴት ነው ጋዘር ማድረገው ምን ተጠቅሜ ነው የሚለው ማለት ነው ከዛ ደግሞ ፖፑሌሽን ማስቀመጥ ግዴታዬ ነው ማን ከማን ነው ወስደው ማን ናቸው የሚካተቱት ማለት ነው እንትኔ ላይ ፔፐር ላይ የሚለውን አስቀምጣለሁ ፖፑሌሽን በጣም ግዴታ የሆነ ነገር ስለሆነ ከነሱ ስለሆነ ዳታ መሰበሰበው ከዛ ሜተድ ቱ ቢ ዩዝድ ኢን ፕሮሰሲንግ ኤንድ አናላይዚንግ ዳታ ስለዚህ ምን አይነት ዳታ ነው መጠቀመው ምን አይነት ሜተድ ነው መጠቀመው ለፕሮሰሲንግ እና ለአናላይዚንግ የሚለውን አስቀምጣለሁ ማለት ነው ስለዚህ የተለያዩ ሪሰርች ዲዛይኖች አሉ ስለዚህ the first one መጀመሪያው ኤክስፕሎራቶሪ የምንለው አለ ከዛ ዲስክሪፕቲቭ አለ ከዛ ደግሞ ይሄ ኤክስፐሪመንታል የምንለው ወይ ካዡዋል የምንለው ወይ ደግሞ ሃይፖቴሲስ ቴስቲንግ የምንለው አይነት አለ ማለት ነው ስለዚህ ከነዚህ አንዱን መጠቀም ትችላላችሁ ስለዚህ ኤክስፕሎራቶሪ ሪሰርች terms as formulative research study የምንለው ነው formulative የምንለው አይነት ነው formulating a problem for more precise investigation ስለዚህ ፕሮብሌሙን ፎርሙሌት ያደርጋል ለበለጠ ኢንቨስቲጌሽን ማለት ነው or of developing the working hypothesis ስለዚህ ወይ ደግሞ working hypothesis develop ለማድረግ እንጠቀምበታለን ማለት ነው from an operational point of view ስለዚህ ከoperational point of view ምን አደርጋለሁ ማለት ነው hypothesis ምን አደርጋለሁ ዲቨሎፕ አደርጋለሁ the major emphasis in such study is on the discovery of ideas and insights ስለዚህ ምንድነው ይሄ ብዙ ጊዜ ኤክስፕላናቶሪ የምንለው discovery of ideas ወይ ደግሞ insights የምንላቸውን ለማምጣት ነው የምንጠቀምበት ማለት ነው ኤክስፕላናቶሪ discovery of ideas and insights ነው አይዲያን ዲስከቨር ለማድረግና ኢንሳይት ለማድረግ ነው ማለት ነው የምንጠቀምበት ኤክስፕላናቶሪ አይደለም እሺ ኤክስፕሎራቶሪ ነው ይሄኛው ኤክስፕላናቶሪ የሚባል ሌላ አለ ግን ዝም ብሎ እሱ እንደ ዲዛይን ሳይሆን በሌላ ቪዲዮ እንትን ካል እናወራበታለን ስለዚህ ኤክስፕላናቶሪ ሳይሆን ኤክስፕሎራቶሪ ነው ይሄኛው three methods of exploratory studies the survey of concerned literature ስለዚህ three methods of exploratory study የምንላቸው መጀመሪያው ምንድነው ለየትኛው ምንድነው ግዴታ ሊትሬቸር ሪቪው መከታተል አለበት ስለዚህ እሱ the survey of concerned literature እንለዋለን ከዛ experience survey እናካሄዳለን ከዛ ደግሞ analysis of insight stimulation example ደግሞ where there is little experience to serve as a guide intensive study and structured interview may be take place ስለዚህ እያንዳንዱ እነዚህ የምንጠቀምባቸው ኤክስፕሎራቶሪ ላይ የምንጠቀምባቸው ተርሞች ይሆናሉ ማለት ነው ዲስክሪፕቲቭ ሪሰርች በጣም ኮመን የሆነው ሁላችንም ሙሉ ፔፐር ላይ የምንጠቀምበት ነገር ነው ያ ዲስክሪፕቲቭ የሌለው ፔፐር የለም ስለዚህ ልክ ግን እዚህ ጋር የምነግራችሁ ነገር ምንድነው ዲስክሪፕቲቭ ብቻ ከተጠቀማችሁ ላይክ ምንድነው የሚሆነው በጣም የዲግሪ አይነት ፔፐር ነው የሚሆነው ስለዚህ ዲስክሪፕቲቭ ብቻ መጠቀም የፈለጋችሁ ከሆነ አሁን ማሰብ ይኖርባችኋል ማለት በጣም ዲስክሪፕቲቭ ብቻ ከሆነ በኋላ ዲፌንስ ላይ ስትቀርቡ ይሄን ያክል በጣም ኢንተረስቲንግ የሆነ ፔፐር አይሆንም ምክንያቱም ዝም ብሎ ዲስክራይብ ነው የሚያደርገው ስለዚህ ምን መከራችኋለሁ እኔ እንደምንም ብላችሁ ይሄ አድቫንስድ ስታቲስቲክስ የምንላቸውን የኢንፈረንሻል ስታቲስቲክስ ማለት ነው እሱን ብታስገቡ በጣም ምርጥ ነው የሚሆነው ግን ያው ዲስክሪፕቲቭ ግን ለሁሉም መካተቱ አይቀርም ብቻውን እንዳታደርጉት እንጂ ውስጡ መካተቱ ማይቀር ነገር ነው ስለዚህ ስለ ዲስክሪፕቲቭ ሪሰርች ዲስክሪፕቲቭ ዲዛይን ማለት ነው survey design ridge design must make a provision for protection against bias and must be maximize reliability ስለዚህ ከቢያዝ በጣም መከላከል ይኖርብኛል ወይ ደግሞ ከዛ ደግሞ ምንድነው ቀደም ያልናት reliability ቴስት የምናደርገው ለዚህም ነው ስለዚህ reliable ያልሆነ ዳታ በኋላ ላይ አናላይዝ አድርጌ ማይሆን ውጤት ከማመጣ ምን መሆን አለበት መጀመሪያ ዳታው reliable መሆን አለበት ከዛ ደግሞ ከቢያዝ የጸዳ መሆን አለበት questionnaire ዲቨሎፕ ስናደርግ ቢያዙን እየቀነሰ ነው ማለት ነው describing the characteristics of a particular individual ስለዚህ ምንድነው የሚያደርገው የፓርቲኩላር ኢንዲቪጁዋል የምንላቸውን ካራክተሪስቲክሳቸውን ምን ያደርጋል ዲስክራይብ ያደርጋል or of a group ስለዚህ ወይ ደግሞ የኢንዲቪጁዋል ወይ ደግሞ የግሩፕ ምን ያደርጋል ካራክተሪስቲክሳቸውን ዲስክራይብ ያደርጋል ማለት ነው study concerned with specific predictions ስለዚህ ምንድነው ለስፔሲፊክ ፕሪዲክሽን ኮንሰርን ያደረገ ስተዲ ነው ማለት ነው the researcher must be able to define clearly ስለዚህ ሪሰርቸሩ
ምን መሆን አለበት must be able to define clearly what he want to measure ምንድነው ሜጀር ማድረግ የሚፈልገው የሚለውን ዲፋይን ማድረግ አለበት and must find adequate method ስለዚህ ምን መሆን አለበት adequate የሚባል በጣም አሪፍ የሆነ ሜተድ መጠቀም መፈለግ አለበት for measuring it's along with a clear cut definition of population he want to study ስለዚህ ማጥናት የፈለገውንም population በትክክል ግልጽ አድርጎ ማስቀመጥ ይኖርበታል ማለት ነው በዚህ አጋጣሚ አብዛኞቹን ፒፒቲዎች የወሰድኩት ከሪሰርች ቲቸሬ ነው እና እሱንም ዶክተር ሀብታሙ ይባላል እሱን ለማመስገን ወዳለሁ በዚህ አጋጣሚ ማለት ነው በጣም የሚገርም ፒፒቲ ስለሆነ ሌላ ማቴሪያል ከዚህ ከማድረግላችሁ የሱን መርጫዋለሁ ማለት ነው descriptive design must be rigid and not flexible and must focus attention on the following ስለዚህ የዲስክሪፕቲቭ ዲዛይን የምንለው rigid መሆን አለበት ወይ ደግሞ flexible መሆን የለበትም and must focus attention on the following ስለዚህ እነዚህ ነገሮች attention መስጠት ይኖርበታል the first one formulating the objective of the study ስለዚህ ምንድነው የስታዲውን ኦብጀክቲቭ ፎርሙሌት መደረግ አለበት በቃ ምን እንደምትሰሩ የሚነግራችሁ ኦብጀክቲቫችሁ ነው ስለዚህ በኋላ ላይ ሚት የምታደርጉት በኋላ ላይ ኦብጀክቲቫችሁን ሪሰርች ኩዌሽናችሁን ነው ምንድነው የሚያደርጉት ዲፌንስ ስታቀርቡ የሚያዩት ማለት ነው ይሄን ሪሰርች ኩዌሽን አስቀምጣለች ይሄን ኦብጀክቲቭ አስቀምጧል ስለዚህ መልሶታል የሚለው ነው ዋናው የሚያዩት ማለት ነው እሱ አልተመለሰም ማለት ፔፐሩ ፌል ነው የሚያደርገው ስለዚህ ቀደም እንዳልኳችሁ ኦብጀክቲቭ አታብዙ እንትንም ሪሰርች ኩዌሽንም አታብዙ ከዛ ግን ምንድነው ግልጽ የሆነ ከዛ ደግሞ አታብዙ ስላችሁ ደግሞ በጣም ካሳነሳችሁ ደግሞ ማይረባ ፔፐር ነው የሚሆነው ስለዚህ ቀደም እንደተነጋገርነው አነስ ባለ ሆኖ ግን አሪፍ የሚባል ፎርሙሌት ታደርጋላችሁ ማለት ነው what the study is about and why it is being made ስለዚህ ስለምንድነው ፔፐራችን ለምንድነው ሜድ የሚደረገው የሚለውን በኦብጀክቲቭ እንገልጻለን ስለዚህ ኦብጀክቲቭ ማለት ምንድነው ለምሳሌ ሪሰርች ማለት ሪሰርች ነው አይደል ሪሰርች ሚንስ ምንድነው ድጋሚ መስራት ነው አይደል ሪሰርች ድጋሚ ሰርች ማድረግ ነው ሶ ያ ማለት ነው የነበረ ታይትል ለመስራት አትፍሩ በቃ ይኑር አዲስ አበባ ዩኒቨርሲቲ ይኑር ሴንት ሜሪ ይኑር የትም ዩኒቨርሲቲ ይኑር ከዛ ግን ምን ማድረግ አለባችሁ ያን ታይትል አምጥታችሁ ፊውቸር ስተዲ ያስቀምጡትን አይታችሁ ምን ታደርጋላችሁ አዲስ ኦብጀክቲቭ ትፈልጉለታላችሁ እነሱ የሰሩት በዛ አንግል ነው እኔ ደግሞ በምን አንግል ባረጋው መስራት ትችላለህ የሚለውን ነው ማየት ያለባችሁ ማለት ስለዚህ ኦብጀክቲቭ ክሬት ስታደርጉ እያንዳንዱን ሁሉንም ኦብጀክቲቭ ለምሳሌ ከሆነ ከአዲስ አበባ ዩኒቨርሲቲ ፔፐር አምጥታችሁ ፔስት ብትሉት በኋላ የሚመጣው ውጤት ምንም ዲፈረንስ አይኖርም ስለዚህ ምን ይሆናል እሱ ማለት ነው መጨረሻ ላይ ፕላጃሪዝም ይሆናል ፕላጃሪዝም ማለት ደግሞ ምንድነው ኢትስ ናት አክሰፕትድ ማለት ነው ከዛ ደግሞ ስፔሻሊ የመንግስት ተማሪዎች በዚህ አጋጣሚ የምነግራችሁ ፕላጃሪዝም ከተያዛችሁ ወይ ደግሞ ላይክ ስንት ነው የሚባል 80 20 ነው አይደል 80 ከራሳችሁ 20 ግን ከሌላ ቦታ ማምጣት ትችላላችሁ ኮፒ ፔስት ዳይሬክት ማለት ነው ከተቻለ ካልሆነ ግን የሆነ አይዲያውን ቀይራችሁ በኋላ ሶፍትዌሩ ሲፈልግ 20% ቢያገኝ ችግር የለውም ነው ከዛ ግን ምንድነው ስፔሻሊ የመንግስት ተማሪ ከሆናችሁ ከ80 በታች የሚመጣ ከሆነ ላይክ ለምሳሌ 40 ብቻ ከራሴ 60 ከሌላ ቦታ በኮርጅ ወይ ደግሞ 20 ከኔ 80 ከሌላ ቦታ በኮርጅ ምን መሆን ይችላል ሙሉ ለሙሉ የተማርኩትን ራሱ መሰረዝ መብታቸው ነው ማለት ነው በቦርድ ስለዚህ ፕላጃሪዝም የሚባለው ነገር ላይ ተጠንቀቁ የራሳችሁን ነገር መስራት ሞክሩ ከዛ ደግሞ ምንድነው ሊትሬቸር ሪቪው በራሳችሁ ለመጻፍ ሞክሩ ከዛ ግን ብዙ ሊትሬቸር ሪቪው ይሄን ያክል የሚካበር ነገር አይኖረውም ማለት ነው ስለዚህ ብዙ ሊትሬቸር ሪቪው ላይ የሆነ ነገር ለማብዛት ሳይሆን መጣር ያለባችሁ በጣም ፔፐራችሁን አንደርስታንድ ለማድረግ አዲስ ኮንሰፕት ለማምጣት እንዴት አድርጌ ኢንተርፕሬት አደርገዋለሁ እንዴት አድርጌ አናሊሲሱን እሰራዋለሁ የሚለው ላይ ሌላ ፔፐር እያያችሁ በደንብ ስታነቡ ከራሳችሁ ጋር ያገናኛችሁ የሆነ ነገር ለመጻፍ ሞክሩ ማለት ነው ዲዛይኒንግ the method of data collection ከዛ ዳታ ኮሌክሽኑን ዲዛይን ምን አደርጋለሁ ሜተዱን ዲዛይን አደርጋለሁ what technique of gathering data will be adapted ምን አይነት gathering data ነው አዳፕት ማድረገው select example how much material will be needed ምን ያክል ማቴሪያል ነው needed የሚሆነው ማለት ነው ስለዚህ ይሄ ሴንሰስ ምናምን የሚባሉ በኋላ ላይ እንመጣበታለን እናወራበታለን collecting the data አጠቃላይ ዳታውን እንዴት ነው ኮሌክት ማድረገው where can the required data be found የት ነው የሚገኘው and with what time period should the data be related ስለዚህ ምንድነው በምን ያክል ታይም ተሰበስበዋለሁ ከየት ነው ማገኘው ምናምን ስለዚህ ፖፑሌሽኖች አሉ ከፖፑሌሽኖች እንደማገኘው እናገራለሁ ከዛ ደግሞ ይሄን ያክል ታይም ፍሬም ላይክ ለምሳሌ ፕሮፖዛል ላይ አስቀምጠዋለሁ ማለት ዳታ ኮሌክሽን ከዚህ ጀምሮ እስከዚህ ያልቃል ብዬ ማለት ነው ፕሮሰሲንግ አናላይዚንግ ዳታ ስለዚህ ፕሮሰስ እና አናላይዝ አደርጋለሁ ዳታ ከዛ መጨረሻ ላይ ምንድነው ማድረገው ፋይንዲንግ ኤንድ ሪፖርት ነው ማድረገው ማለት ነው
የፓርት 2 ቪዲዮችን ይህን ይመስላል። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ፣ የደወል ምልክቷን መጫን እንዳትረሱ፣ የሚቀጥሉት ፓርቶች ሲወጡ እንዲደርሳችሁ ማለት ነው። እና ለሚጠቅመው ሰው ደግሞ በጣም ያው ጊዜው የሪሰርቸር ስለሆነ አሁን ይሄ የወጣበት ሰዓት ማለት ነው የተፖሰተበት ሰዓት የሪሰርች ታይም ስለሆነ ለክላስሜቶቻችሁ ይጠቅማል ብላችሁ ለምታስቡ ሰው ሼር ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እንገናኛለን። ቻው።